ሰላም ጤና ይስጥልኝ የማርሻል ቴክ ቤተሰቦች፣ ዛሬ በሀገራችን ኢትዮጵያ በየመንገዱ የምናያቸው የኤሌክትሪክ መኪኖች የአፍሪካ የኤሌክትሪክ መኪኖች ማከማቻ እየሆነች ነው። ግን እነዚህ መኪኖች በእርግጥ ለኢትዮጵያ መንገድ ተስማሚ ናቸው? ጥቅማቸውስ? የሚያጋጥሙን ፈተናዎችስ ምንድን ናቸው? ዛሬ ሁሉንም በዝርዝር ዳሰናል። አብራችሁን ቆዩ። በቅድሚያ መንግስት ይህንን ውሳኔ የወሰነበት ዋና ዋና ምክንያቶችን እንመልከት። አንደኛ፣ የነዳጅ ወጪ። ኢትዮጵያ ለነዳጅ የምታወጣውን በቢሊዮን የሚቆጠር ዶላር ለመቀነስ የኤሌክትሪክ መኪኖች እንደ አማራጭ ወስዳለች። ሁለተኛ፣ የኤሌክትሪክ ኃይል። ታላቁ የህዳሴ ግድብ መጠናቀቅና የተትረፈረፈ የኤሌክትሪክ ኃይል መኖር ኢትዮጵያ ለኤሌክትሪክ መኪኖች ቅድሚያ ትሰጣለች። ሶስተኛ፣ የአካባቢ ጥበቃ። የአየር ብክለትን ለመቀነስ የኤሌክትሪክ መኪኖች እንደ ዋና መፍትሄ አድርጋ ወስዳለች። ኢትዮጵያ በነዳጅ ላይ የምታወጣውን ከፍተኛ የውጭ ምንዛሬ ለመቀነስ የኤሌክትሪክ መኪኖችን እንደ አማራጭ ወስዳለች። እኛ ደግሞ ታዳሽ የኃይል ምንጭ ስላለን ይህ ትልቅ እድል ነው። ጥቅሞቹን በዝርዝር እንመልከት። ዝቅተኛ የስራ ማስኬጃ ወጪ ወይም ራኒንግ ኮስት። ለነዳጅ ከሚወጡ ወጪ 80% ያህሉ ይቆጠባል። ጥገና ወይም ሜንቴናንስ፣ ሞተር፣ ፒስተን ወይም ዘይት የመሳሰሉት ስለማይቀየር የጥገና ወጪያቸው በጣም አነስተኛ ነው። ከቀረጥ ነፃ። መኪኖቹ ወደ ሀገር ሲገቡ የሚጣለው ቀረጥ አነስተኛ በመሆኑ ዋጋቸው ተመጣጣኝ እንዲሆን አድርጎታል። በቀጣይ ደግሞ ዲስአድቫንቴጅ ወይም ተግዳሮቶችን በዝርዝር እንመልከት። ቻርጅ ማድረጊያ ጣቢያዎች ወይም ቻርጂንግ ኢንፍራስትራክቸር። በአዲስ አበባ እንኳን የቻርጅ ማድረጊያ ቦታዎች እጥረት አለ። ከተማ ወጣ ለማለት ያስፈራል። የባትሪ እድሜ እና ዋጋ። ከጥቂት ዓመታት በኋላ ባትሪው ቢበላሽ አዲስ ባትሪ ለመግዛት የመኪናውን ግማሽ ዋጋ ሊጠይቅ ይችላል። ዳግም ሽያጭ ወይም ሪሴል ቫልዩ። ሰዎች አሁንም ያገለገለ መኪና ለመግዛት ጥርጣሬ አላቸው። የቴክኒሽያኖች እጥረት። መኪናው ቢበላሽ በየመንገዱ ያሉ ጋራዦች ለመጠገን እውቀቱ የላቸውም። ወደፊት 5G ወይም 6G በኢትዮጵያ ሲስፋፋ እነዚህን መኪናዎች ራሳቸውን መንዳት ወይም ሰልፍ ድራይቪንግ ይጀምራሉ። የትኛው ቻርጅ ማድረጊያ ጣቢያ ክፍት እንደሆነ በራሳቸው አውቀው የሄደው ቻርጅ ያደርጋሉ። በህዋ ካሉ ዳታ ማዕከላት ጋር በመገናኘትም የትራፊክ መጨናነቅን ይቀንሳሉ። መልከት። መኪና ከመግዛታችሁ በፊት ሬንጅ ወይም በአንድ ቻርጅ ስንት ኪሎ ሜትር እንደሚጓዝ አረጋግጡ። የባትሪ ዋስትና ወይም ዋራንቲ ያላቸው ሾውሩሞችን ምረጡ። በቤትዎ ቻርጅ ማድረጊያ እንዲኖሩት ሁኔታዎችን ያመቻቹ። ኢትዮጵያ ወደ ኤሌክትሪክ መኪና መግባቱ አይቀሬ ነው። ፈተናዎችም ቢኖሩም የወደፊት ጊዜ ግን የኤሌክትሪክ ነው። እናንተስ የኤሌክትሪክ መኪና ትገዛላችሁ ወይስ አሁንም የነዳጅ መኪና ትመርጣላችሁ? ሀሳባችሁን በኮሜንት አጋሩን። ማርሻል ቴክን ሰብስክራይብ ማድረጋችሁን እንዳትረሱ።